ፊልሙ የሚጀምረው ባሳዝንና ሉሊት የተባሉ ባልና ሚስት ገና በጧቱ ክርር ያለ ጭቅጭቅ ሲጨቃጨቁ እያሳየን ነው። ባሳዝን ራሱን ለመለወጥና ሀብታም ተብለው ከሚጠሩ ሰዎች መሃል አንዱ ለመሆን ቀን ከሌት የሚሰራ ወጣት ሲሆን ለሱ ስኬት ማለት ተጨማሪ ቤትና ተጨማሪ መኪና መግዛት እንዲሁም ተጨማሪ ሱቅ መክፈት እንጂ ትዳሩ ላይ የጎደለውን ልጅ ወደዚህ ምድር ማምጣት ለሱ መድረስ ከሚፈልግበት ቦታዎች ሁሉ የሚያስቀር ነገር መስሎ ይታየው ነበር። እሷ ደግሞ ከተጋቡ ረጅም ዓመት ስለሆናቸውና እድሜዋ ሊያልፍባት ስለሚችል ልጅ መውለድ በጣም ብትፈልግም እሱ ግን አሻፈረኝ ብሏል። የባሳዝን ጓደኛ ከተለያዩ ሴቶች ጋር ማደር የሚያስደስተውና ለቁም ነገር ብዙም ቦታ የሌለው አይነት ሰው በመሆኑ ቤት ውስጥ ያለው ጭቅጭቅ በጣም እየጸና እንደመጣ ሲነግረው ቢፈታት እንደሚሻል በተደጋጋሚ ነግረው ነበር። ክርክራቸው ከቀን ወደ ቀን እየባሰ ሲመጣ ሚስቱ እሱ ሳያስበው ለማርገዝ ወስና የእርግዝና መከላከያዎቿን በሙሉ አቋርጣ ግንኙነት እንዲያደርጉ ስትጠይቀው እሱ ግን ያሰበችውን ነገር ቀድሞ ተረድቶ ስለነበር ቀድማ የእርግዝና መከላከያ እንድትወስድ አዘዛት። በዚህ በጣም ተናዳ ጀርባዋን ሰጣተኛችና ጧት ወደ ስራ ሊሄድ ሲል የመጨረሻ ውሳኔውን ማወቅ እንደምትፈልግ አምርራ ስትጠይቀው አመርቂ መልስ ስላልሰጣት አንድ ነገር አስባ ወደ ውስጥ ገባች። እሱ በተረጋጋ መንፈስ ጓደኛውን አግኝቶ ወደ ስራ መሄድ እንደጀመረ የጨረታ ወረቀት እንደረሳ ትዝ ሲለው እሱን ለማምጣት ቤት በሚሄድበት ወቅት ሚስቱ ደብዳቤ ጽፋ ቤቱን ጥላ እንደሄደች አወቀና ለጓደኛው ነግሮት ምን ማድረግ እንዳለባቸው እያሰቡ ሲብሰለሰሉ አሉ። ማታ ወደ ቤት ሲገባም ቤቱ ያለሷ ባዶ ሆኖበት ሲጨነቅ ለጓደኛው ደወለለትና እሱ ወዳለበት ሄደ። እሱም እንደተለመደው ከሴቶች ጋር ተቀምጦ እየጠጣ አገኘው። ተቀላቀላቸውና እንደ ቀልድ አንድ ሁለት እያለ ራሱን እስኪስት ሰከረና አብራው ከነበረች ልጅ ጋር ማደሩን እንኳን ያወቀው ጧት ሲነጋ ነበር። በሚቀጥለው ቀንም ያደረገውን ሲያውቅ በጣም ተናዶና ደንግጦ ወደ ሚስቱ በመሄድ በሷ ሐሳብ እንደሚስማማና መውለድ እንደሚፈልግ ነግሮ ወደ ቤቱ መለሳት። ከአንድ ወር በኋላም በዛች የተረገመች ቀን አብሯት ያደረው ልጅ ከሱ እንደጸነሰች ልታረዳው ስራው ቦታ ድረስ መጣች። ያየውንም የሰማውንም ማመን ያልቻለው ባሳዝን ጓደኛውን ምን ማድረግ እንዳለበት እንዲያማክረው ሲጠይቀው የፈለገችውን ያህል ገንዘብ ሰጥቶ ጽንሱን እንድታስወርድ ማሳመን ብቻ እንደሆነ ነገረውና እሱን ተግባራዊ ለማድረግ ወደሷ በረረ። በብር ሊደልላት ቢሞክርም ልጅቷ ግን የዋዛ አልነበረችም። የማስወረድ ሐሳቡን በፍጹም እንደማትቀበለው ነግራ ከሱ የምትፈልገው እንክብካቤና አብሮነቱን ብቻ እንደሆነ ሊንከባከባት ፈቃደኛ የማይሆን ከሆነ ደግሞ ሚስቱ ጋር ሄዳ እውነቱን ዘርግፋ እንደምትናገር ስትነግረው ትዳሩን ላለማጣት እሺ ብሎ ሐሳቧን ተቀበለ። ማታ ላይ ስትደውልለት መጠጥ ቤት ነኝ ስላላት እንደ እናትም እንደ ሚስትም ተቆጥታው ወደ ቤቱ እንዲገባ ማስጠንቀቋ ሳያንስ በጠዋት ደውላ እንዲመጣላት ካረገችው በኋላ ከልብስ እስከ ኮስሞቲክስ ስታሸምተው ምግብ ስታሰራው ውላ ማታ ወደ ቤቱ ሲገባ ከደጋሙ ጭንቀቱ በልጦበት ሲብሰለሰል እንቅልፍ ባይኑ ሳይዞር አደረ። መስኪኗ የባሳዝን ባለቤት ወደ ሆስፒታል ሄዳ ስትመረመር የተለያዩ ወሊድ መቆጣጠሪያዎች ስትጠቀም በመቆየቷ ምክንያት በፈለገችው ጊዜ ቶሎ ማርገዝ ሊከብዳት እንደሚችል ዶክተር ነገራት። እንዲህ እየተባለ 6 ዓመታት ተቆጠሩና ባሳዝን ባልጠበቀው መንገድ የሁለት ቤቶች አባወራ ሆኖ ተገኘ። ለልጁ እናት የቤት ኪራይ፣ አስቤዛ፣ ለልጁ ትምህርት ቤት እያለ ብሩን ይጨርስና ለባለቤቱ የሚቀረው ምንም ብር ስለሌለ እንዲሁም ጧት በሌሊት ተነስቶ ወጥቶ ማታም በጣም አምሽቶ መግባቱ ለሱና ለባለቤቱ በየቀኑ የመጣያ መንስኤ ሆነ። ይሄንንም ችሎ እየኖረ ባለበት ወቅት አንድ ቀን የልጁ እናት ብድግ ብላ ከንብረቶች አንዱን በልጅ ስም ማዞር አለብህ፣ ይሄን ካላረክ ሚስት ጋር ሄጄ ሁሉንም እናገራለሁ ስትለው አሁንም ግራ ገብቶት ጓደኛውን ሲያማክረው በዚህ ጊዜ ጉም ቢሆን የሚቆመው ከሷ ጎን ስለሆነ ያለችውን ሁሉ እሺ ብሎ ቢፈጽም እንደሚሻለው ነገረው። እሱም ሲያወጣና ሲያወርድ ከቆየ በኋላ በሐሳቧ እንደተስማማ ሊነግራት ሲል እሷ ደግሞ በተራዋ ሐሳቧን እንደቀየረችና በሆነ መንገድ ወደ ቤቱ ይዟቸው ሄደው አብረው መኖር እንዲጀምሩ ማድረግ እንዳለበት ይሄም ካልሆነ በራሷ መንገድ ወደ ቤቱ ሄዳ ባለቤቱን እንደምትተዋወቃት ስትነግረው መጀመሪያ ላይ ይሄን ነገር በፍጹም ሊተገብረው የማይችል የእብድ ሐሳብ ቢሆንበትም ቆይቶ ግን ወደ ጓደኛው ሄዶ የተፈጠረውን ሁሉ ሲነግረው በዚህም በዛም ብሎ ያለችውን መፈጸም እንዳለበት አሳመነውና የጓደኛው ሚስትና ልጅ ጎዳና ላይ እንዳሉና መሄጃ እንዳጡ ሲነግራት እሷም ያለምንም ማንገራገር ወደ እነሱ ቤት መጥተው ለትንሽ ጊዜ እንዲኖሩ ፈቃደኝነቷን ገልጻለት ሳይውል ሳያድር ወደ ቤት ይዟቸው መጣ። እናም ሚስቱ በፍቅር ሻንጣቸውን ተቀብላ ወደ ቤቷ አስገባቻቸው። ልጅቷ ግን ቤት ገብታ በሰላም ከመኖር ይልቅ ትዳራቸውን ለመበጥበጥ ቆርጣ ተነስታ ብቻውን ባገኘችው ቁጥር ልታሳስተውና ሐሳቡን ልታስቀይረው ብትሞክርም እሱ ግን ይሄ ድርጊቷ ጭራሽ ከሱ እያራቀው መጣና አንድ ጧት እየጮች የልጁ አባት ስለሆነ ከሚስቱ እኩል ለሷም ጊዜ ሊሰጣት እንደሚገባ ስትነግረው ባለቤቱ ሰምታ በጣም ደንግጣ መሃን በመሆኗ የገፋት መስሏት ከፋትና ቤቱን ለሱ ለልጁና ለልጁ እናትታ እንደምትወጣ ስትነግረው የአንድ ቀን ስህተት እንደነበረና በጣም እንደተቆጨ ነግሯት እሷ ትታው የምትሄድ ከሆነ እሱም የልጁን እናት ገሎ ከቤቱ እንደሚወጣ ነግሮ በዚህ ሁሉ ውስጥ አብራው እንድትቆይ ጠይቃት። እሷም በሐሳቡ ተስማምታ ወደ እሷ ሄዳ ሁሉም አብረው በሰላም እንዲኖሩና ደስተኛ እንደምትሆን ነገረቻት። እናም መስማማ
መስማማታቸውን በመተቃቀፍ ገለጹ። አባትና ልጅ ጥሩ ጊዜ እያሳለፉና ሁሉም በሰላም በመኖር ላይ ሳሉ ተንኮለኛዋ ሉሊት ባሳዝን የሚጠጣው ውሃ ውስጥ የእንቅልፍ መድኃኒት ከታ አስተኛችውና ፈልጎ ከሷ ጋር የተኛ ለማስመሰል ያረገችው ሙከራ ተሳክቶላት ሚስቱ በቅናት ልታብድ ደርሳ የሚወዳት ከሆነ እንዲነግራት በጩኸት ስጠይቀው ከራሷ አፍ እንድትሰማ ብሎ ይዟት ሲወጣ ሉሊት ለጓደኛዋ በስልክ ያቀደችውን የተንኮል ሐሳብ ስታወራ ደረሱባትና ከቤታቸው እንድትወጣላቸው ነግሯት ሲወጡ ጠብቃ የቤታቸውን ንብረት ጠቅላላ ዘርፋ ወጣች። ከጊዜ በኋላም በራሷ ጊዜ ቤታቸው ድረስ መጣ ኤልዳና የሱ ልጅ እንዳልሆነችና የዚህ ሁሉ ነገር ፈጣሪና አድራጊ ተንኮለኛ ጓደኛው እንደነበር ሲደርሱበት እያሳየን ፊልሙ ያበቃል። እንዲሰራላችሁ የምትፈልጓቸውን ፊልሞች ኮመንት ላይ ጻፉልን። እንዲሁም አዳዲስ ሪካፖች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ።